ከበሬ ጫንቃ ያልወረደውና በዘመናዊ የሳይንስ ምርምር ለመታገዝ ሩቅ ሆኖ የሚታየው ግብርና አሁንም የ85 በመቶ ማህበረሰባችን የኑሮ መሰረት ሆኖ ቀጥሏል። በሌላ በኩል ደግሞ የኢንዱስትሪው ዘርፍ ሀገራዊ አቅማችንን የሚመጥን ምርት ባለማቅረቡ በዘርፉ ከዓለም ገበያ ልናገኝ የምንችለውን የውጭ ምንዛሬ ዕድል ገድቦታል። የአገልግሎት ሰጪ ተቋሞቻችንም ቢሆኑ የአሰራር ዘመናዊነትን ባለመከተላቸው ምክንያት ዜጎች ለብዙ ዓመታት አላስፈላጊ ለሆነ እንግልትና ወጪዎች ሲዳረጉ ማየት የሁልጊዜም ተግባራችን ነበር። ቱሪዝሙ፣ ማዕድኑና ሌሎችም እምቅ ሀብቶቻችን ከሀገሪቱ የኢኮኖሚ እድገት ፍላጎት ጋር ሲነጻጸሩ ገና ብዙ የሚቀራቸው ናቸው። የዚህ ሁሉ ሀሳብ ማሰሪያ ሀገራችን ኢትዮጵያ በሁሉም ዘርፎች የላቀ የኢኮኖሚ ልዕልና እንዲኖራት መመኘታችን ሲሆን ባለፉት ጊዜያት የተራመድናቸው የኋልዮሽ ጉዞዎች በመቀልበስ ዘርፎችን በከፍተኛ ፍጥነት ለማሻሻልና ራሱን የቻለ የኢኮኖሚ ምሰሶ እንዲሆን ታስቦ በትኩረት እየተሰራበት ያለ አንድ ወሳኝ ዘርፍ አለ። እሱም ዲጂታል ኢትዮጵያ ነው። የ2030 የዲጂታል ስትራቴጂ መንደርደሪያ ያደረገው 2025 ነው። ግን ዋና ራዕይ ዋና ፍላጎቱ ሰብሰብ አድርገን ስናይ 3 ነገር ለማሟላት ነው። አንደኛው አክሰስ ነው። ሁሉም ዜጎች ከቤታቸው ከሴልፎናቸው ካሉበት ስፍራ የሚፈልጉትን አገልግሎት ማግኘት የሚችሉበትን እድል መፍጠር ነው። ዜጎች እኩል እድል እኩል ሰርቪስ ማግኘት እንዲችሉ የመጀመሪያው ትልሙ አክሰስ ነው። ሁለተኛው ኦፖርቹኒቲ ነው። ኢኳል ኦፖርቹኒቲ ባልሰጠንበት መስክ ባልሰጠንበት ሁኔታ እኩል ተጠቃሚ መሆን አይቻልም። ሶስተኛው እና ዋነኛው ነገር ትረስት ነው። በተቋምና በዜጎች መካከል ትምምን ካልተፈጠረ የገንዘብ ትራንዛክሽን፣ መማር ማስተማር፣ ስለ ጤና ዳታ መስጠት፣ ደፍሮ ለስራ አፕላይ ማድረግ፣ ፐርሰናል መረጃን በክላውድ ላይ ማስቀመጥ የመሳሰሉ ጉዳዮች የሚታሰቡ አይደሉም። ቴክኖሎጂ የዘመኑ ፋሽን ወይስ የሙሽረት ጉዳይ? ኢትዮጵያስ ዲጂታል ለመሆን የምትጥርበት ምክንያት እንደ ሀገር ለመቀጠል ወይስ የዘመኑን ፋሽን ለመከተል? መልሱ አንድ ነው፣ ሰርቫይቭ ማድረግ። በዚህ ከፍተኛ ውድድር ባለበት ዓለም ውስጥ እንደ ሀገር የራስን ጥቅም ለማስጠበቅና ሀገር ሆኖ ለመቆም ሀገሪቱ አሉኝ የምትላቸውን የኢኮኖሚ ምሰሶዎችን በተለየ መንገድ ለማንቀሳቀስ ቴክኖሎጂው አንዱ ማሽን ነው። ለዚህም ማሳያው የዲጂታል ኢትዮጵያ 2025 ስትራቴጂ እንቅስቃሴና ትግበራ እውን እንዲሆን የተሰሩ ስራዎችን ማየት በቂ ነው። የፐብሊክ ኢንፍራስትራክቸር የምንለውን መሰረተ ልማት ባለፈው የዲጂታል ዘመን አዛክተን ወደ ስራ አስገብተናል። በዚህም ለኤሌክትሮኒክ ፓስፖርት አገልግሎት ተግባር ላይ ያውለናል። ለፋይዳ ሲስተምና በቅርቡ አስመርቀን ወደ ስራ ላስገባ ነው ኤሌክትሮኒክ ደረሰኝ ስርዓትም የራሳችንን ዲጂታሊ ሳይን ያደረግነው ሰርቲፊኬት እየተጠቀምን ዲጂታል ትረስትን በሴክተሩ ጀምረናል ማለት ነው። ሌላው ለአንዳንድ ክሪቲካል ተቋማት የዲዛስተር ሪከቨሪ ሳይት ሆኖ የሚያገለግል የክላውድ መሰረተ ልማትን ሰርተናል ማለት ነው። በቴክኖሎጂ የሚደርስ ጥቃትን ወይም ወንጀልን ከመከላከል አንጻር የራሳችን የሆነ ዲጂታል ፎረንሲክ ላብ አስመርቀን በዚሁ የስትራቴጂ ዘመን ወደ ስራ አስገብተናል ማለት ነው። የዲጂታል ኢትዮጵያ 2025 ሲነሳ አስቧቸው ደግሷቸው የነበሩ ትልልቅ ሀሳቦች ዛሬ ላይ ተፈጻሚ ሆኗል። ስለዚህ በ2025 ምን ተሰርቷል ስንል መሰረታዊ የሆኑ ለዚህ ለ2030 ሊጠቅማሉ የምንላቸው የኢንፍራስትራክቸር መሰረቶች ሲጣሉ ነበረ እና አንዱ የምንለው ኤሌክትሪፊኬሽን ኤሌክትሪክ ሰፕላዩ በመላው ሀገሪቷ በአዲስ መልክ ማስፋፋት አንዱ ሪኳርመንቱ ነበር ማለት ነው። ከዛ በኋላ የቴሌኮሙኒኬሽን ከቨሬጅ ነው፣ የኮኔክቲቪቲ ከቨሬጅ ነው። ምክንያቱም ዲጂታል ኢትዮጵያ የምንለው የሁለቱም ፊውዥን ከተማ ያለውና ገጠር ያለው ሁሉንም በኩል የሚያስተዳድር ሲስተም ስለሆነ ከቨሬጁ ደግሞ ማተር ያደርጋል። ሌላኛው ኮኔክቲቪቲ የምንለው በተለምዶ ወይም የኢንተርኔት ኮኔክቲቪቲ ልንለው እንችላለን፣ ኦር የሴሉላር የስልክ ከቨሬጅ ልንለው እንችላለን እና ባሳለፍነው 5 ዓመታት 4G የነበረው በፍጥነት አድጎ ወደ 5G መጥቷል። በከተማዎች አካባቢ በገጠሩም አካባቢ ማለት ነው። ይሄ ትልቅ ሰክሰስ ስቶሪ ነው እንደ ሀገር የምናወራው። ምክንያቱም ዓለም የደረሰችበት 5G ላይ እኛ በአጭር ጊዜ አኮምፕሊሽ ማድረግ ችለናል ማለት ነው። ኢንዱስትሪውን ስናየው ኦር ብዙዎቹን ኢኮሲስተም ስናየው የቴሌኮም ሴክተሩ በኢትዮ ቴሌኮም በብቸኝነት የነበረው
ሊብራላይዝ ሆኖ አሁን ሌላ ተጨማሪ ኢንተርኔት ሰርቪስ ፕሮቫይደር ኦር የቴሌኮም ካምፓኒ ወደ ኢትዮጵያ ገብቷል፣ ሳፋሪኮም which is አገር ውስጥ ላሉ የቴክኖሎጂ ተጠቃሚዎች ብዙ አማራጭ መስጠት፣ ብዙ የተሻለ እድል የመፍጠር እድል ነበረው ማለት ነው። ከዛ ባሻገር የሞባይል ፔመንት ሲስተሞች በጣም ተስፋፍተው ነበረ። ምሳሌ ቴሌብር የምንለው ቃል ወደ ኋላ ስንሄድ ባልኩ ዘመን ላይ የዲጂታል ኢትዮጵያ በነበረበት ጊዜ ምናልባት ሀሳብ ነበር፣ ትንሽ ሰው የሚያውቁት ነበረ። ዛሬ ላይ ግን ብዙ ሚሊዮኖች የሚያውቁት የሚጠቀሙት ሆናል። ከዛ ባሻገር ትልቁ 2025 የወለደው የምንለው ፋይዳ አንዱ ሌላኛው ፋውንዴሽናችን የምንለው ነው። የአይዴንቲቲ ፋውንዴሽን ማለት ነው። ዲጂታል ኢትዮጵያ ዲጂታል አይዴንቲቲ ትፈልጋለች። ስለዚህ የዲጂታል ማንነትን የሚለይ እስክንድር ማን ነው የሚለውን በኦንላይን ሲስተም የምንለየው ያንተ መረጃ ዲጂታላይዝ ሲሆኑ ነው እንጂ የዲጂታል ኢትዮጵያ ውስጥ የቀበሌ መታወቂያ አቅርበህ የመኖሪያ ፓስፖርት አሳይተህ ዲጂታል ሰርቪስ የምታገኝበት አይኖርም። ሲስተሞቹ ኦንላይን ተናበው ምን የሚያደርጉበት ነው፣ እስክንድር ማን ነው የሚለውን የሚያቀርቡበት ሁኔታ ነው። ስለዚህ ያንን ለዛ ደግሞ ፋውንዴሽን የሚሆነው ፋይዳ የናሽናል አይዲ በጣም መስፋፋት አለበት። ስለዚህ ከዚህ በኋላ የምናደርገው ምንድነው የፍጥነት ስራዎች ነው፣ which is leapfrog ነው የምናደርገው ማለት ነው። ኢትዮጵያ በ2025 ስታደርግ የነበረው መሰረቷን ስታጠናክር ነበር ማለት። ስለዚህ በጠነከረ መሰረት ላይ የምትገነባው ነገር በሙሉ ይፈጥናል። ኢትዮጵያ ባለፉት 5 ዓመታት በዲጂታል ትራንስፎርሜሽን ረገድ ያሳየችው ግስጋሴ ከምኞት ወደ እውነት ተቀይሯል። ሀገራችን የዲጂታል ምህዳሯን ለመገንባት ቀዳሚ ያደረገቻቸው ጉዳዮች የመሰረተ ልማት ግንባታ፣ የሰው ኃይል ማብቃትና የሳይበር ደህንነትን ማረጋገጥ ነው። ኢትዮጵያ ዲጂታል የመሆን ፍላጎቷን ሊያረጋግጡ የሚችሉ ናሽናል አይዲ ፋይዳን፣ እንደ ቴሌብር ያሉ የዲጂታል ክፍያ ስርዓቶችን፣ የፎርጂና የፋይፍጂ ኔትወርክን በማስፋፋትና እንደ ሞሰብ ያሉ የአንድ ማዕከል የዲጂታል አገልግሎቶችን መፍጠር፣ የዲጂታል ቴክኖሎጂ ተቋማትን በሀገራችን እንዲበዙ ማድረግና ዓለም ሁሉ ይህንን ዘመን እየመራበት ያለውን የቴክኖሎጂ እውቀት የሚረዱ ወጣቶችን ለመፍጠር 5 ሚሊዮን ኮደርስን ለማስተማር የተኬደበት ርቀት እንዲሁም በዲጂታል ተጠቃሚነታችን ልክ የሳይበር ደህንነታችንን የሚያረጋግጡ ስራዎችን ኢትዮጵያ ስታከናውን ቆይታለች። ታዲያ እነዚህ ሁሉ ነገሮች ቀደም ሲል ያለፍንባቸውን አሰራሮች የተሻለ የሚያደርጉ ሲሆኑ በማህበራዊና ኢኮኖሚያዊ እሴቶቻችን ላይ ያመጡትና እያመጡት ያለው ለውጥ ብዙ ተስፋን የሚሰጥ ሆኗል። የሀገራችን አብዛኛው መሰረቱ ኢኮኖሚ የሚባለው ግብርና መር የነበርንበት ኢኮኖሚ ነበር። ከግብርና ቀጥሎ ደግሞ የኢምፖርት ኤክስፖርት ስርዓቶች አሉን። ግን ዓለም ውስጥ እንዳለ እንደ አንድ ህዝብ ስናየው ብዙ ያደጉ ሀገራት አብዛኛው ሰርቪሶቻቸውን ዲጂታሊ ነው ዴሊቨሪ እያደረጉ ያሉት። የኮቪድ መምጣት ዓለምን ብዙ አስተምሯል። የኮንቬንሽናል መንገዱ ላይ የሚያጋጥሙ ያልታሰቡ ሪስኮች ሲመጡ አማራጭ መንገዶች ያስፈልጋሉ። ቤስት አማራጭ መንገድ ተብሎ የቀረበው ደግሞ የዲጂታል ቻናሉ ነው፣ የመንግስታዊ አገልግሎትን ለህዝብ ለማቅረብ። ስለዚህ አሁን ያለንበት ዘመን የሰርቪስ ኢንዱስትሪ ነው። ስለዚህ ሰርቪስ ኢንዱስትሪ ውስጥ ደግሞ ሲቲዝኖች፣ ዜጎች አገልግሎት ማግኘት አለባቸው። አገልግሎቶችን ለማግኘት በአካል መምጣት ሳይገባቸው which is ታይም እንቀንሳለን ማለት ነው። ሁለተኛ በአካል ሲገኙ ደግሞ የሚፈጥረውን ፍሪክሽን እንቀንሳለን። ስለዚህ ጥሩ ጠቀሜታ አለው። ሶስተኛው ደግሞ ምንድነው? ይሄ ምህዳር ያልታየ አንታፕድ የሆነ ፖቴንሻል ስለሆነ አዳዲስ የስራ እድል እንፈጥራለን። ህንድን እኔ ትልቁ የሀገሪቷ ኢኮኖሚ የተመሰረተው ቴክኖሎጂን በመሸጥ ነው። ቴክኖሎጂን እንደ አገልግሎት በመሸጥ ማለት ነው። ቴክኖሎጂ አምርታ ፕሮዳክት አምርታ የህንድ ፕሮዳክት የምንለው ላይኖር ይችላል፣ ግን ሰው ኃይል አላት። እኛም በ5 ሚሊዮኑ የኮደርስ ኢኒሼቲቭ ውስጥ የምናመርተው ይሄ ሰው ኃይል ስራ እንዲያመጣልን ነው የምንፈልገው። ኢትዮጵያ ውስጥ ሆኖ ኮምፒቲቲቭ ሆኖ ተወዳድሮ ኢትዮጵያ ውስጥ ስራ አምጥቶ ስራውን ሰርቶ በምቹ ሰዓት ላይ ጂኦግራፊያችንም ያመቻል። 24 ሰዓት የሚሰራ ዓለም ያለን። ስለዚህ ሌላው ቀን በምሽት በሆነበት ሰዓት ላይ እኛ ሀገር ተሰርቶ አገሪቷ ፎሪን ከረንሲ እንድታገኝ እንፈልጋለን። ይህን ለማድረግ ደግሞ የአገሪቷ ያለው የቴክኖሎጂ ኢንፍራስትራክቸር ምቹ መሆን አለበት። ስለዚህ ኮኔክቲቪቲ ችግር እንዲኖርበት አንፈልግም፣ ፓወር ችግር እንዲኖርበት አንፈልግም። ተግባብተናል። ይህንን ለመቅረፍ ቀደም ብሎ የተሰሩ ስራዎች አሉ። ስለዚህ የዲጂታል ኢኮኖሚ እንገነባለን ማለት ነው። በዲጂታል ኢትዮጵያ የአሰራር ሂደታችን ይቀየራል። አገልግሎታችን ሁሉ ነገር የሚሆነው በሞባይላችን ነው የሚሆነው። ሲቲዝን ፈርስት የምትለው ሞባይል ፈርስት እያልክ ነው የምትመጣው። የዲጂታል ኢትዮጵያ ህልም በቴክኖሎጂ ድምር ውጤት የሚገነባ የጋራ ቤት ነው። ይህ ቤት ጸንቶ የሚቆመው ደግሞ እያንዳንዱ ዜጋ የቴክኖሎጂ ባለቤት ለመሆን በሚያደርገው ጥረትና ተቋማት አገልግሎታቸውን ከወረቀት ነፃ አድርገው በቴክኖሎጂ ሲዘምኑ ብቻ ነው። ስለዚህም የዲጂታል ኢትዮጵያ ስኬት የሚለካው ቢሊዮን ዶላሮችን አውጥተን በምንገዛቸው የቴክኖሎጂ ሸቀጦች ሳይሆን
የመንግስትም ሆኑ የግል ተቋማት የቆሙለትን ዓላማ ከሀገራዊ የዲጂታል ስትራቴጂው ጋር በተገቢ ሁኔታ በማስተሳሰር ጥሩ የሆነ የዲጂታል ቁመና መፍጠር ሲችሉ ነው። ቴክኖሎጂ ሸቀጥ ነው፣ ኮሚዲቲ ነው። በጀት ከመደብክ በበጀት ልክ ትገዛለህ። ግን ያንን ስለገዛህ ደግሞ የምንለውን የዲጂታል ፖስቸር ግን አታመጣም። ስለዚህ ጥሩ የሆነ የዲጂታል ፖስቸር ለማምጣት ተቋማት ምን ማድረግ አለባቸው ስንል ማንኛውም የመንግስታዊ ተቋምና የግል ተቋም አገልግሎት ሰጪ ሆኖ ለመቅረብ መስፈርቶቹ ምንድናቸው ስትል አንዱ አላይንመንት ነው። አላይንመንት ማለት በመጪው 5 ዓመታት ዲጂታል ኢትዮጵያ እነዚህ ነገሮች ሰራለች የምንለው ካስኬድ አድርገው የራሳቸውን ስትራቴጂ መስራት ያስፈልጋል። ምክንያቱም ከዚህ አምብሬላ ሊወጣ አይችልም። ለማኑፋክቸሪንግ ሴክተር ይሆናል፣ ለአግሪካልቸር ሴክተር ሊሆን፣ ለኤጁኬሽን ሴክተር ሊሆን ይችላል፣ ለፕራይቬት ሴክተር ሊሆን ይችላል፣ ለፊንቴኮቹ ሊሆን ይችላል የሚለውን ወስደን ወደኛ ኢንተርናላይዝ ማድረግ ያስፈልጋል። ይሄ አንዱ አላይንመንት የምንለው ነው። ስለዚህ ተቋማት የራሳቸውን ሰብ ዲጂታል ስትራቴጂ ሊያወጡ ይገባል። እንዴት ነው ከዲጂታል ኢትዮጵያ 2030 ጋር ኮላቦሬት አድርጌ የሚሄደው አላይን አድርጌ የሚሄደው የሚለውን የሚናበብ ምን ያስፈልጋቸዋል ማለት ተቋማዊ ስትራቴጂ ያስፈልጋቸዋል። ዲጂታል ኢትዮጵያ 2030 እንደ ሀገር ገቨርን የሚያደርገን እንደ ተቋም እንደ ድርጅት እንደ ኦርጋናይዜሽን ስንመጣ ደግሞ ከዚህ የተወረሰ በተቋሙ ልክ የተሰፋ ደግሞ የዲጂታል ስትራቴጂዎች ያስፈልገናል። ስለዚህ በእያንዳንዱ ተቋም ውስጥ የዲጂታል ስትራቴጂ ቢኖር መልካም ይሆናል ብዬ አስባለሁ ማለት ነው። ሌላኛው ደግሞ ስናይ ከስትራቴጂው ጋር ደግሞ ሊሸከም የሚችል ሰው ኃይል መኖር አለበት። ምክንያቱም አሁን ዲጂታል ሆነ ስንል ሰርቪሱ ድሮ ዲጂታል ባልሆነበት ኮንቬንሽናል ስናይ ምንም አይነት የአይቲ ኢንቮልቭመንት ሳይኖር በወረቀት ተሰርቷል። ሶፍትዌር ሲስተሙ የተሰርተው ደግሞ በተወሰነ ፓርሻሊ ቴክኖሎጂ ኖሮ ሰርቷል። አሁን ግን ሙሉ ለሙሉ ምንም አይነት ሰርቪስ ተጠቃሚ ኦን ስፖት አይመጣም። ተች ፖይንቶቻችን ከገቨርንመንት እና ሲቲዝን የሚገናኙት ስሩ ዲጂታል ተች ፖይንት ነው። ታብሌት ሊሆን ይችላል፣ ሞባይል ሊሆን ይችላል፣ አፕሊኬሽን ሊሆን ይችላል፣ ኦር ብራውዘር ሊሆን ይችላል፣ ሲስተም ሊሆን በአካል አታገኘው። የአገልግሎት አሰጣጣችን ይቀየራል። ድንበር አልባ አገልግሎት ይኖረናል። በዚህ አዲስ አበባ ላይ ብቻ ብላ አትገድበውም። አዳማም ከዛም አልፎ ሶማሌ ክልልም ከዛም አልፎ አፋርም በአራቱም የኢትዮጵያ አቅጣጫ አዲስ አበባ ካለው እኩል ሁሉ አገልግሎት ይኖረናል ማለት ነው። ዲጂታል ኢትዮጵያ ያላስተማማኝ የኃይል አቅርቦት የማይታሰብ ያለ ጠንካራ የቴሌኮም መሰረተ ልማት ደግሞ የማይጨበጥ ህልም ነው። ስለሆነም ኮኔክቲቪቲ የዲጂታል ምህዳር ውስጥ ትንፋስ እንደመሆኑ የሀገሪቱ የኢንተርኔት ፍጥነት ከ3G ወደ 4G እና 5G ከፍታ መሸጋገሩ ብሎም የኔትወርክ ዝርጋታና የመሰረተ ልማት ግንባታው ዜጎች ርቀት ሳይገድባቸው ቀልጣፋ ግንኙነት እንዲፈጥሩ፣ ተቋማትም ያለምንም ቢሮክራሲ እንዲተሳሰሩና መረጃዎች በፍጥነት ወደሚፈለገው አካል እንዲፈሱ ማድረግ ዲጂታል የመሆን ትክክለኛው መገለጫ ነው። እናም ይህንን ለማሳካትና የዲጂታል ኢትዮጵያ ውጥናችን በንድፈ ሀሳብ ብቻ እንዳይቀር ኢትዮ ቴሌኮም በሀገራችን ዲጂታላይዜሽን ላይ የራሱን አሻራዎች አኑሯል። ለአንድ ሀገር የዲጂታል ልማት አካታችና ተደራሽ ለሆነ ፈጣን ለሆነ የኢኮኖሚ ግንባታ መሰረት የምንላቸው እንግዲህ ኮኔክቲቪቲ፣ ዲጂታል ኢንፍራስትራክቸር፣ ዲጂታል ፕላትፎርም እንደዚሁም ኤሌክትሪሲቲ ወሳኝ ነው ማለት ነው። ኢትዮጵያ በባለፉት 5 ዓመት አጠቃላይ የቴሌኮም አገልግሎት ተጠቃሚዎቻችን ወደ 97 ሚሊዮን የደረሱበት ሲሆን እንደዚሁም ደግሞ የኢንተርኔት ተጠቃሚዎች ወደ 57 ሚሊዮን የደረሱበት ነው። በዚህም በአጠቃላይ የሞባይል ተደራሽነትን 78 በመቶ ያደረሰን ሲሆን እንደዚሁም የስማርትፎን ፔኔትሬሽንን በተለያየ መንገድ ለማሳደግ በወሰድነው እርምጃዎች ወደ 46 በመቶ ማድረስ ተችሏል። እነዚህ ቁጥሮች ዝም ብለው ቁጥር አይደሉም። የዲጂታል ኢትዮጵያ ነርቮች ናቸው። ኢንፎርሜሽን ፍሎ የሚያደርግበት፣ ኢኮኖሚ የሚሳለጥበት፣ የሚፈጥንበት፣ ተደራሽና አካታች የሚሆንበት ማለት ነው። እንዲሁም የሞባይል ብሮድባንድ የምንለውን ከቨሬጅ ወደ 98 በመቶ ማድረስ የቻልንበት ይህ ትልቅ ስኬት ነው ማለት ነው። ባለፉት 5 ዓመታት ካደረግናቸው መጠነ ሰፊ በቴሌኮም ዘርፍ የተደረገው ማስፋፊያ ከተሞቻችን ፈጣን የኢንተርኔት አገልግሎት እንዲያገኙ እድል ፈጥሯል። በዚህም ከ1030 በላይ ከተሞች የ4G አገልግሎት እንዲያገኙ ሆኗል። ይህ ማለት ወደ 76 በመቶ የ4G ፔኔትሬሽን እንዲደርስ ሆኗል ማለት ነው። ከዚህም ባሻገር ኢትዮጵያችን በዓለም የዲጂታል ላንድስኬፕ ላይ የራሷ ፉትፕሪንት እንዲኖራት ያስቻለው አንዱና መሰረታዊ ነው የምንለው 5G ነው ማለት ነው። ዲጂታል መሆን የተቋማትን አሰራር ያቀላል፣ ለወጣቱም የስራ ዕድልን ይፈጥራል፣ የማህበራዊ ትስስርና የኢኮኖሚ እድገትንም በከፍተኛ ሁኔታ ያሳድጋል። ይሄ የሚሆነው ግን የሀገሪቱ የሳይበር ደህንነት እስከ ተረጋገጠ ድረስ ብቻ ነው። ያ ካልሆነ ግን በቴክኖሎጂው ያገኘነውን ሀብትም ይሆን መልካም የማህበረሰብ ትስስር ከአይነ ጥቅሻ በሚቀድሙ የሳይበር አጥቂዎችና ወንጀለኞች ልናጣው እንችላለን። ለዚህ ስጋት ብሔራዊ የሳይበር ደህንነት ተቋማችን
24/7 የሚሰራበት ዘርፍ ከሆነ ዓመታት ተቆጥሯል። እንደምናውቀው የሳይበር ደህንነት ጉዳይ የትሬት ላንድስኬፑ በጣም ሪስኪ የሆነ አን ኤቨር ኢንክሪዚንግ ሪስክ እየተባለ ያለበት ዘመን ነው። ይሄ ማለት የሳይበር ደህንነት ጉዳይን ለነገ ብለን የምንተወው ጉዳይ ወይም ዲጂታላይዜሽንን ካመጣም በኋላ ኦን ዘ ቶፕ የምናመጣው አይደለም ማለት ነው። ሶ በዚህ ረገድ ሳይበር ደህንነት በተለይ የክሪቲካል ናሽናል ኢንፍራስትራክቸር ቁልፍ ተቋማቶቻችን ምን ላይ ነው ያሉት፣ እንዴት ነው ሴፍ ጋርድ የምናደርጋቸው የሚለውን ጉዳይ በንቃት ማየትን ይጠይቃል ማለት ነው። በሁለተኛነት ኢኖቬሽን፣ ስታርታፕ፣ ዲጂታይዜሽን እያደገ እንደመምጣቱ ሴኪዩር መሆን አለበት የሚለውን አውድ የሚያስቃኘን ነው ማለት ነው። ይሄ እንግዲህ ኢኮሲስተሙ እያደገ ሲመጣ ዲጂታይዜሽን እየሰፋ ሲሄድ በእያንዳንዱ ኢኖቬሽን ውስጥ ራስን መቻል ሀገርን ማሳደግ እንዳለ ሁሉ ደህንነቱን መጠበቅ ደግሞ ትልቅ ፒላር ሆኖ ሊዳሰስ ይገባል ማለት ነው። ሶስተኛነት ይህን ሁሉ ነገር ስናደርግ ዲጂታሊ ኦንላይን ስንወጣ ዜጎቻችን፣ ተቋማቶቻችንና አጠቃላይ ዲጂታል ኢኮኖሚው ደህንነቱ የተጠበቀ እንዲሆን መስራትና ዲጂታል ትረስትን መፍጠርን ይጠይቃል ማለት ነው። ክሪቲካል ኢንፍራስትራክቸርን መጠበቅ ስንል 24/7 የሳይበር አውዱን መጠበቅን ይጠይቃል ማለት ነው። ይሄ እንግዲህ በዋናነት የኢትዮ ሰርት የምንለው የሳይበር ክስተቶች አደጋ ሲደርሱ ምላሽ የምንሰጥበት ማዕከልንም የማስፋፊያ ስራ ያከናወን ነው ባሳለፍነው የስትራቴጂ ዘመን መሆኑን ለማንሳት ነው።